How many of you are Ethiopian pastors? እጅግ ታላቅ የሆነ የምስራች ዛሬ ይዘንላችሁ መጥተናል። ታዋቂው የወንጌል አገልጋይ ፓስተር ቤኒን ወደ ኢትዮጵያ ሊመጡ ነው። በሀገረ እስራኤል የተወለዱት ፓስተር ቤኒን የዓለም የፈውስ ማዕከል ቤተክርስቲያን ዋና መጋቢ ሲሆኑ የምስራቹን ወንጌል ለዓለም በማድረስ ታላቁን የመዳን ጥሪ ለትውልድ እያቀረቡ ነው። በዚህም ህንድን ጨምሮ በተቀረው ዓለም በሚሊዮን የሚቆጠሩ ህዝብ በሚመን በእርሳቸው አገልግሎት ተጠቅሟል። ፓስተር ቤኒን መጋቢት 19 በአዲስ አበባ መስቀል አደባባይ ልዩ መንፈሳዊ ድግስ ያሰናዱ ሲሆን የዝግጅቱን አጠቃላይ ይዘት በተመለከተ በዛሬው ዕለት መግለጫ ተሰጥቷል። በመግለጫውም ፓስተር ቤኒን መጋቢት ወር ለ3 ቀናት በኢትዮጵያ በመገኘት እንደሚያገለግሉ በአገልግሎታቸውም የአገልጋዮች ስልጠናና የ2 ቀን ክሩሴድ እንደሚኖር ተገልጿል። የፓስተር ቤኒን የአፍሪካ ተጠሪ ፓስተር ሮበርት ካያንጃን ጨምሮ የአብያተ ክርስቲያናት መሪዎች፣ አባቶችና አገልጋዮች የተገኙ ሲሆን በመግለጫውም ይህ ፕሮግራም የወንጌል አማኞች የጋራ ፕሮግራም ነው ሲሉ ሁላችንም የወንጌል አማኞች ለዚህ ፕሮግራም እየጸለይን እንድንቆይ እንዲሁም የቤተ ክርስቲያን መሪዎችና አገልጋዮች ይህ የጋራ ፕሮግራማችን ነውና በጋራ እንድንሰራ ይሁን በማለት ጥሪ አስተላልፈዋል። ይህን ክሩሴድ የሚያዘጋጀው የኤፒኢኤክስ ኢቨንትስ ሲሆን በዚህም ፕሮግራም ላይ በጋራ ለመስራት ለሚፈልጉ ቤተክርስቲያናት በሙሉ ክፍት እንደሆነ ተገልጿል። በቤኒን ሚኒስትሪ የተመራው ፓስተር ቤኒን የሚገኙበት ለ3 ተከታታይ ቀናት የሚቆየው ይህ ፕሮግራም በመጀመሪያው ቀን ለአገልጋዮች ስልጠና የሚሰጥ ሲሆን 2 ቀናትን ደግሞ በመስቀል አደባባይ የሚኖረው መርሃ ግብር ነው። ፓስተር ቤኒን ከ190 በላይ ሀገራትን ያገለገለ ከ1 ቢሊዮን በላይ ህዝቦችን በአገልግሎቱ ተደራሽ ያደረገ ከ30 በላይ መጻሕፍትን የጻፈ ታላላቅ ፕሮግራሞችን በዓለም አቀፍ መድረኮች ላይ ያዘጋጀ እጅግ የተወደደ እግዚአብሔር ሰው ነው። ዛሬ በስካይላይት ሆቴል በኤፒኤክስ ኢቨንት አስተባባሪነት ጋዜጣዊ መግለጫ ተሰጥቷል። ኦርጋናይዝ ይሄን ነገር ያዘጋጅልናል። next year በሚቀጥለው ዓመት for Addis Ababa እንመጣለን። a major event. we'll do a major event. በጣም ትልቅ ፕሮግራም ኢትዮጵያ ላይ ይኖረናል። አረ ለጌታ እልልታ ጭብጨባ። the eunuch that came in the book of Acts በሐዋርያት ሥራ ላይ ያለው የኢትዮጵያዊ ጃንደረባ was from Ethiopia. ከኢትዮጵያ እኮ ነው። Ethiopia is in the Bible. ኢትዮጵያ መጽሐፍ ቅዱስ ላይ አለች።